አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የራህመት ቻናል ተከታታይ ውድ ቤተሰቦች እንዴት ናችሁ? ልኝ ጋር አልሐምዱሊላህ ሁሉ ሰላም ሁሉ አማን ነው። እናንተም ጋር አላህ ባላችሁበት አማን ሰላም አላህ ያደርጋችሁ፣ ሀገራችንን አማን ሰላም አላህ ያደርገው እያልኩኝ ዛሬ ደግሞ እንግዲህ ከሰሞኑ ትንሽ ለየት ያለ ስፓጌቲ አሰራር ላሳያችሁ ብቅ ብያለሁ ማለት ነው። እንግዲህ ወረድ ብላችሁ አይታችሁት ከሆነ አንድ ስፓጌቲ አሳይቻችሁ ነበር። ይሄ ደግሞ ሁለተኛው አይነት ስፓጌቲ አሰራር ነው ማለት ነው። ምናልባት አሰራሩ ትንሽ ብዙ የወጣና ወይም ልዩነት የሌለው ቢሆንም የስፓጌቲው በጣም ልዩነት አለው ማለት ነው። ስለዚህ እስኪ ምን አይነት ስፓጌቲዎች አሉ የሚለውን አብረን እንመለከታለን። አብዛኛውን ጊዜ ይሄ አሁን የማሳያቸው ስፓጌቲ በዚህ ጋር ሁለት አይነት ስም አለው ማለት ነው። ግን አብዛኛውን ጊዜ የሚጠሩት ስፓጌቲ ብለው ነው የሚጠሩት ማለት ነው። እና እነሱ በባለፈው ያሳየኋችሁ እንግዲህ በሀገራችን ፓስታ ተብሎ የሚጠራው እነሱ ስፓጌቲ ብለው ስለሚጠሩት ነው ማለት ነው። ይህኛው ደግሞ የእንዶሚ አይነት ዘር ነው ማለት ነው። እስኪ እንዴት አድርገን ነው መስራት እና ማዘጋጀት ያለብን የሚለውን አብረን የምናይ ይሆናል ማለት ነው። እንግዲህ ይሄ ልክ እንደነገርኳችሁ ብዙ ማብሰል የማይጠበቅብን ብዙ ደቂቃ የማይፈጅ አሰራሩ ደግሞ ምንም አይነት ትግልና ጉልበትና ሰዓት የማይፈጅ አሰራር ነው ማለት ነው። በነገራችን ላይ በጣም ቀለል ያለና ጣፋጭ የሆነ ምግብ ነው። ስለዚህ እሱን እንዴት አድርገን መስራት እንዳለብን አብረን እንመለከታለን ማለት ነው። እናንተም ቪዲዮ ሲደርሳችሁ ሸር፣ ሰብስክራይብ፣ ላይክ በማድረግ አበረታቱኝ ውድ የሀገሬ ልጆች እላችኋለሁ። እንግዲህ ያው ጠፋ መጣ እያልኩ ነው። ኢንሻላህ ላለመጥፋት እሞክራለሁ። እንግዲህ ያው የስራው ሁኔታ እስከሆነ ድረስ ምንም ማድረግ አይቻልም ማለት ነው። ስመጣ እየተቀበላችሁ አበረታቱኝ እላችኋለሁ። እስኪ ወደ ስራው እንግባ፣ አብረን እንስራ፣ አብረን እንብላ። አብሮ መብላት አብሮ መጠጣት ባህላችን ወግ ለመዲያችን ነው እላችኋለሁ። ዳይ ወደ ስራ አብረን እንግዲህ እንደምታዩት ስፓጌቲ ይሄ ነው ማለት ነው። ሁለተኛው ስፓጌቲ እንግዲህ ይሄን ይመስላል ማለት ነው። ያኛውን ወረድ ብላችሁ ካያችሁ በባለፈው የሰራሁት ሌላ አይነት ነው ማለት ነው። እንግዲህ እዚህ ጋር እንደምታዩት ሽንኩርትና ካሮት እንዲሁም እንኳን አዘጋጅቻለሁ ማለት ነው። ሽንኩርታችንን በዚህ መልኩ ከትፌ እዚህ ጋር እያቁላላሁ እገኛለሁ ማለት ነው። ምክንያቱም ሽንኩርታችንን በደንብ ማብሰል አለብን። ከዛ እንቀጥልና ካሮትና ኮሰሽ ነጭ ሽንኩርት አድርገን በዚህ መልኩ እናዘጋጃለን ማለት ነው። ይሄ ነጭ ሽንኩርት ነው። ይሄኛው ደግሞ ኮሰ ነው። ሰንጠቅ ሰንጠቅ አድርጌ አዘጋጅቻለሁ ማለት ነው። ይሄኛው ደግሞ ካሮት ወይም ጂዘር በአረቦች የሚባለው ነው ማለት ነው። እንደዚህ አድርገን ነጭ ሽንኩርታችን ላይ ጨምረን እናቁላላለን። በደንብ አድርገን ማቁላላት ያስፈልገናል ማለት ነው። ያው ትንሽ እንትንም ቢኖረው ያው ስራው ያን ያህል ልዩነት የለውም። አበሳሰሉ ነው ትንሽ ልዩነት ያለው። እዚህ ጋር ደግሞ ዶሮ ነው ማለት ነው ያዘጋጀሁት። ዶሮውንም በዚህ መልኩ ሰንጠቅ ሰንጠቅ አድርጌ አዘጋጅቼዋለሁ ማለት ነው። በተመሳሳይ መልኩ ነው የምንሰራው ሁሉንም ማለት ነው። እንደዚህ አድርገን ካዘጋጀን በኋላ ዶሯችን በነገራችን ላይ ያው ታጥብ አላሳየውም፣ ማጠብ ይጠበቅብናል። በደንብ አድርገን ማስወገድ ያለብን እንደዚህ አድርገን ውሃው ከደረቀ በኋላ ነው እንትን ከትፈን እንትን ማለት ማቁላላት ያለብን ማለት ነው። ከዛ ካሮታችን እንደዚህ አድርገን እንጨምራለን ማለት ነው። እንግዲህ በዚህ መልኩ እናቁላላለን ማለት ነው። በደንብ አድርገን በደንብ ዶሮ ሳይፈርስም እንትንም ሳይል እንደዚሁ በነበረበት እንዳርገን እናቁላላለን ማለት ነው። ከዛ ኮሳችንን እንጨምራለን ማለት ነው። እዚህ ጋር ደግሞ ቅመማችንን አዘጋጅተናል ማለት ነው። እንደዛ አድርገን እንጨምርና ከዛ እናቁላላለን ማለት ነው። ቅመሞቹ ያው የተለመዱት ቅመሞች ናቸው ማለት ነው። እዚህ ጋር ደግሞ ዱር አዘጋጅተናል። ዱሮውም ይሄን ይመስላል ማለት ነው። ስለዚህ ይሄን ሰንጠቅ ሰንጠቅ አድርገን ዱራውንም አዘጋጅቼ በዚህ መልኩ ጨመርኩት ማለት ነው። ሁሉንም በአንድ አይነት መልኩ ነው በአንድ አይነት ሳይዝ የምንቆርጠው ማለት ነው፣ የምንከትፈው። ስለዚህ እንደዚህ አድርገን ያው እንደሚታየው ማሻላ በደንብ አድርጌ አቁላልቼ አብስዬዋለሁ ማለት ነው። ሁሉም በተመሳሳይ መልኩ በስሏል። እዚህ ጋር ደግሞ የምናበስልበት ውሃ እያፈላሁ እገኛለሁ። ከዛ አንድ ማንካቸው ጨመርኩ ማለት ነው። ከዛ ስፓጌቲውን ይሄን ይመስላል። ያው ከፌስታሉ ሲወጣ እንግዲህ እንደምታዩት ይሄን ይመስላል ማለት ነው። ጨመርኩኝ እንደዚህ የአገር ሆኖ ማለት ነው። በነገራችን ላይ እንደሚታየው አይደለም። ልክ ውሃ ውስጥ ሲገባ ይሟሟል። ይሟሟና ልክ አንዳንዱ እንትኑ ለብቻው የማመጥ ባህሪ ያሳያል ማለት ነው። እና ይህን ይመስላል ማለት ነው። እንግዲህ ደቂቃ ትንሽዬ ነው ውሃ የምናበስለው፣ ብዙም አይፈጅም፣ ቶሎ ነው የሚበስለው። ከዛ ተዝ ታቁላላ ነው ላይ እንደዛ አድርገን እንጨምራለን ማለት ነው።
ከዛ ተቁላላን በኋላ እንደዛ አድርገን እንደባለቃለን። በደንብ አድርገን መደባለቅ አለብን ማለት ነው። አያችሁታ እንትኑም ሳይፈርስ ምንም ሳይል ሁሉም በተመሳሳይ መልኩ በስሎልናል ማለት ነው። እዛ እንደዚህ አድርገን ቀስ እያልን እንደባልቀዋለን ማለት ነው። ያው እንደሚታየው ማሻላ ይሄንን መስሏል ማለት ነው። ሁሉም በአንድ አይነት እንትን ነው ማለት ነው። ከትፌ ያቁላላሁት ማለት ነው። የሚለየው ምንድነው? ነጩ ሽንኩርትና ሽንኩርቱ ብቻ ነው ደቀቅ ብሎ ተከትፎ የተቁላላው ማለት ነው። ስለዚህ ሁሉም በአንድ አይነት ሳይዝ ነው የተከተፈው ማለት ነው። እንደዚህ አድርገን እናበስልና ሁሉንም ነገር ተደበላለቅነው በኋላ ይሄንን ይመስላል ማለት ነው። ከዛ ሳልሳ ከላይ የምንጨምረውን ላሳያችሁ ማለት ነው። ምናልባት ይታያችኋል ብዬ ተስፋ አደርጋለሁ። ይሄ ነው ማለት ነው። እስኪ ቆይ ጽሁፍ ከታያችሁ ወረድ አድርጌ ላሳያችሁ ማለት ነው። እንደዚህ ይታያል? ኧረ አይታይም። እስኪ ቆይ ልሞክር። ይሄ ነው ማለት ነው። ከታያችሁ ይሄንን ነው። 3 ማንካ ማለት በምሰሩ ልክ ይወስናል። በነገራችን ላይ ልጆች ስለሚፈልጉት ይሄ ነው። ከዛ ይሄ መልኩን ይቀይረዋል ማለት ነው። እንደዚህ አድርጎ ይሄንን ይመስላል ማለት ነው። እንደምታዩት በነገራችን ላይ ማሻላ በጣም ነው እንትን የሚለው ቅልልና በቃ ጥፍጥ ያለ ምግብ ነው። ምክንያቱም አብዛኛውን ለልጆች እንትን ሲሰራ ልጆች በአብዛኛውን ጊዜ ይፈልጉታል ማለት ነው። አዋቂም ይጠላል ማለት አይደለም። ስለዚህ ሰርታችሁ ሞክሩት ማለት ነው። በጣም ቆንጆና አሪፍ የሆነ ለስራውም ቀለል ቅልጥፍ ያለ ነው። ላበላሉም ማሻላ የሆነ ስፓጌቲ ነው ማለት ነው። ይህን ይመስላል። እዚህ ሰዓት ድረስ ስለተከታተላችሁ በጣም አድርጌ አመሰግናለሁ። ባላችሁበት ሰላም ሁኑልኝ። መልካሙን ነገር ሁሉ እየተመኘሁላችሁ መልካም ጊዜ። ሰላም አሌይኩም ወራህመቱላሂ ወበረካቱ።